ባለሀብቱ አቶ አለማየሁ ከተማ በኢ-ታማኝነት ምክንያት የሪል ስቴት ዘርፉ እየተጎዳ ነው አሉ። ይሄን ነበር እኮ እኛም የፈራ ነው። ለረጅም ጊዜ በታማኝነት በዚህ ኢንዱስትሪ ውስጥ የቆዩ እነ ሰንሻይን፣ እነ ጊፍት፣ እነ ሀያት ራሱ አለማየሁ ከተማ ሲዲሲን ያለማ ነው። እንግዲህ ሲዲሲ ያንን የመሰለ እንትን አንዲት ኮሽ ሳይል ያለሙ ባለሀብቶች፣ ካምፓኒዎች ይሄ ዘርፍ ይሄን ያህል ኢ-ታማኝነት ይሄን ያህል ሲያንገበግበው ለምን ዝም አሉ ነው። ተመልሰው ራሳቸውን ጭምር ነው የሚጎዳው። ለረጅም ጊዜ ያካበቱትን ብራንድ በዚህ ደረጃ አሁን መጥተው ፕሮፐርቲ ነን ሰርተን እንሰጣለን ወዲህ በሉ የሚሉትን ሰዎች ለምን ዝም አሉ? ለምን ማህበር መስርተው አልተከላከሉትም? እነሱም ብቻ አይደለም የሚጎዳው፣ በታማኝነት ወደ ኢንዱስትሪው ሊመጡ ያሰቡ ባለሀብቶችን ጭምር አዝንላቸዋለሁ ስል ነበር። ይኸው ደረሰ። እነሱም ብቻ አይደለም፣ እነዚህ መኪና እናስመጣላችኋለን የሚሉ እነዚህ የህብረተሰብን ብር በመብላት የማይጠረቁ ሰዎች መብላታቸው ብቻ አይደለም ትልቁ ጉዳቱ። ወደዚህ ኢንዱስትሪ ውስጥ በታማኝነት ለመግባት ያሰበ ባለሀብት ታማኝነቱን ኦልሬዲ አጥቶታል። በቀላሉ ፔኔትሬት አድርጎ የሰውን ልብ ማግኘት አይችልም። የከስተመርን ታማኝነት ማግኘት አይችልም። ቢኮዝ እነዚህ ሰዎች አበላሽተውታል። እንግዲህ በአሁን ላይ በሪል ስቴት ዘርፉ ከፍተኛ የሆነ የመኒ ላውንደሪ የገንዘብ አጠባ ቦታ ሆኗል። የመኪና እናስመጣላችኋለን ገንዘብ አጠባ ነው እየተሰራ ያለው፣ አራጣ ነው እየተሰራበት ያለው። ኢንዱስትሪውም ይሄ ሪል ስቴቱም በዚህ ደረጃ ነው እንትን እያለ ያለው እየወረደ ያለው። ነገ ዜሮ ሊገባ ሁላ ይችላል። መንቃታችሁ ጥሩ ነው። በተለይ እዚች ሀገር ላይ የሪል ስቴት ዘርፍን አምጥታችሁ ያለማመዳችሁ እንደነ ሀያት፣ እንደነ ሰንሻይ፣ እንደነ ግፍት ያላችሁ ዝም በቀላሉ ለምን ይሄንን እንትን ታጡታላችሁ? ይሄን ብራንድ ታጡታላችሁ? አሁንም በማህበር መደራጀታችሁ ቆንጆ ነው እና ጠንከራችሁ መቀጠል አለባችሁ፣ መውጣት አለባችሁ። እቺን ቁልፍ ይዋት፣ ቀላል ቁልፍ እንዳትመስላችሁ። ጤግሮሶች ናቸው ጅማ ላይ ለ23 ወጣቶች መኪና ከቻይና ሀገር ውስጥ አስገብተናል። ስለዚህ መኪኖቹን 23ቱንም ጭነን መምጣት አልቻልንም። ጭነን የመጣ ነው 3ቱን ነውና 3ቱን ውሰዱ። ሀያዎቻችሁ ደግሞ እንድንተማመን እችን ቁልፍ ያዙና ያሉበት ድረስ አዲስ አበባ በተለያዩ ቦታዎች ላይ ቆመዋል። ትወስዳላችሁ፣ መታችሁ ትወስዳላችሁ። እውነተኛ መሆኑን ለማረጋገጥ እችን የካርቶን ቁልፍ ያዙ ብሎ ለሀያዎቹ ወጣቶች እችን ካርቶን ቁልፍ ለሶስት ሰዎች ለሚያውቋቸው ለሚቀራረቧቸው የወንጀላቸው ተባባሪ ለሆኑ ደግሞ 3 መኪና አስረክበው አስጨብጭበው ከጅማ ሄዱ፣ አልተመለሱ። እንዲህ ነው እየበሉ ነው ያሉት። በዚህ ውስጥ የሚያሳዝናችሁ ነገር በዚህ ውስጥ የኦሮሚያ ወጣቶችና ስፖርት ቢሮ ዳይሬክት ተሳትፏል። ዳይሬክት ነው የተሳተፉ። ብር ስጡ ጤግሮስ ያስመጣላችኋል መኪና ብሎ ዳይሬክት ነው የተሳተፈው። ለዚህ ውለታው የኦሮሚያ ወጣቶችና ስፖርት ቢሮ የተለያዩ ስራ ኃላፊዎች ቻይና ድረስ ሄደው መኪና አይተናል ብለው መስክረዋል። ፊንቴክ ጅቡቲ ሄደው መኪና አይተናል ብለው እንደመሰከሩት ሁሉ የኦሮሚያ ስፖርትና ወጣቶችና ስፖርት ቢሮ አይተናል። ምን አገባው? የስራ ኃላፊነቱ የወጣቶችን የስራ አጥነት ችግር መቅረፍ ያለበት ይሄ ቢሮ ነው ወይ? ምን ቤት ነህ አንተ እና ወጣቶችን የምታስበላው? ይህኔ ነው እኮ መጠየቅ እነዚህን ሰዎች። ወጣቶች የተለያዩ ገና የጀማመሩ ግማሹ ባጃጁን ሸጦ ከፍ አድርጌ እሰራለሁ ብሎ፣ ግማሹ የአባቱን መሬት ሸጦ ነው ለዚህ ድርጅት እንግዲህ የሰጡት። አሁን ላይ የተለያዩ ደብዳቤ ከመጻፉ ውጪ ምን ደረጃ ላይ ደርሰሃል? የት ነው ያለው ብሩን እንኳን ሊሉት አልቻሉም። አፉም ሞልቶ ብር ስለሌለኝ ተበድሬ እመልስላቸዋለሁ ይላል። እንግዲህ በተለያዩ የኦሮሚያ ዞኖች ላይ ለዚህ ድርጅት ብር የከፈላችሁ ሰዎች
እግዚአብሔር ይሁናችሁ።